ከብዙ ዓመታት በፊት ወልዲያ በሚባል የቆንጆ መንደር ውስጥ አማካ የምትባል ልጅ ትኖር ነበር። እናቷን በሕፃንነቷ ነው በሞት የተነጠቀችው በወሊድ ችግር ምክንያት። የአማካ አባት የ4 ዓመት ልጅ ሳለች አባቷ መሐመድ ድጋሚ ፊቼን አገባ። ፊቼ ደስ የምትልና አሳቢ የእንጀራ እናት ነበረች፣ የራሷን ልጅ እስክትወልድ ድረስ። አማካ ታናሽ እህት በማግኘቷ በጣም ደስተኛ ነበረች እና ታላቀት የምትሆነውን ሁሉ ለመሆን ትፈልጋለች። ነገር ግን ፊቼ ወደ ልጇ እንዳትቀርብ አስጠነቀቀቻት። የሞተች እናት እንዳላት ሁሌ ልታስታውሳት ትሞክራለች። አማካ ታለቅሳለችና ሁሌ ምንም ሊያደርግላት ለማይችለው አባቷ ትነግረዋለች። እሱም ከቁጥጥር ውጪ ሆናለች። ብዙ ዓመታት አለፉ እና ሴት ልጆቹ ወደ ቆንጆ ወጣት ሴትነት አደጉ። በመሃላቸው ያለው ጥላቻ ግን በእጥፍ አደገ። ፊቼ ሁሌ አማካን ስራ ታሰራታለች። ሁሉንም የማቺን ስራ ጨምሮ ወደ እርሻ ሄዶ የማገዶ እንጨት መልቀም፣ ውሃ መቅዳት፣ በትንሽ ምግብ ብቻ። ማቺ ግን ቤት ውስጥ ሆና ምንም ነገር ሳታደርግ ስራ ፈታ ትውላለች። የሚቀርቡትን መልካም ነገሮች ሁሉ ግን ታጣጥማለች። መሐመድ ስለ መጀመሪያ ሴት ልጁ ሁኔታ በጣም ተጨነቀና ባላገባው ብሎ ተመኘ። ብዙም ሳይቆይ በከፍተኛ የደም ግፊት በሽታ ህይወቱን አጣ። አማካ በቀዝቃዛው ዓለም ወላጅ አልባ እንደሆነች ቀረች። በፊቼና ማቺ በጣም ትሰቃያለች። ልዑል ኦሪያ ከ6 ዓመቱ ጀምሮ ከመንደሩ ርቆ ነበር። የመጀመሪያ ደረጃ፣ ሁለተኛ ደረጃና ከፍተኛ ደረጃ ትምህርቱን በውጭ ሀገር ነው የተማረው። እንደ ልማዱ ሚስት ለመምረጥ ወደ ሀገሩ የሚመለስበት ጊዜ ደርሷል። የንጉሱ ታማኝ ሚስጥረኛው ጸሐፊ አሚር ልዑሉ ከ2 ወር ቆይታ በኋላ ሲመለስ በቤተ መንግስት ውስጥ የሚቆዩትን 6 ቆነጃጅት ሴቶችን እንዲመርጥ ተጠየቀ። አሚር የተመረጡ ውብ የመንደር ቆነጃጅቶችን ሰበሰበ። ማቺ፣ አማካ እና ሌሎች 4 ሴቶችን። የመንደሩ ሰራተኞችን ማዘጋጀት ጀመሩ። ማን ያውቃል፣ አንዳቸውን አግብቶ የወደፊት ንግስት ሊያደርጋት ይሆናል። አንዳንዶች ከሌሎች ይልቅ እንዲወደዱ ለማድረግ መስዋዕትነት ከፍለዋል። ፊቼ የተለያዩ የቆዳ እንክብካቤ ምርቶችን ገዝታለች፣ የልጇ ፊት እንደ አንድ ጸባራቂ መስታወት እንዲሆን እና በየቀኑ መጠቀሟን፣ ቆዳዋን መንከባከቧን ታረጋግጣለች። ማቺ ራሷን በመስታወት ስታይ በጣም ታደንቃለች፣ ምክንያቱም ቆዳዋ እንደ ወተት ስለጠራ። አማካ ተጨማሪ ስራ ተሰጥቷት በ2 ቀን 1 ጊዜ እንድትታጠብ ታዛለች። አማካ ግን በተጨማሪ ሌሎች ስራዎች እየሰጠቻት ፊቷ እንዲደርቅ እንዳትወዛ አደረገቻት። ስለዚህም በልዑሉ ፊት የታመመችና ደረቅ እንድትሆን ያሴሩባታል። አድጎ የሚባሉ አንድ የመንደሩ እናት አማካ ላይ የሚያደርጉትን ተመለከተች። እንዲህም አለች፣ እናትና ልጅ አማካ ላይ የምታደርጉት ነገር ፍጹም ስህተት ነው፣ ተቀባይነት የለውም። ዓለም ክብ ናት እና የዚህ ልጅ ወደፊት ዕጣ ፈንታ አይታወቅ። እድሏ ከሴት ልጅ የበለጠ ብሩህ ሊሆን ይችላል። እባካችሁ ሳይረፍት ጊዜ ውሰዱና ከዚህ በደል ተመለሱ። እሺ፣ አምላክ ይጠብቀን፣ የሰይጣን ጆሮ ይደፈን አለች ፊቼ። የልጄ የወደፊት ዕጣ የተጠበቀ ነው፣ መልካም ነው። አማካ መቼም አትደርስባትም አለች። ማቺም ወይዘሮ አድጎን መልካም እንደማትመኝልኝ ድሮም አውቃለሁ፣ ግልጽ ነው፣ እባክሽን ከዚህ ጥፊ አለቻት። አዶም መለሰች፣ ምድረ ዛፎችንና በዙሪያችን ያሉት ነገሮች ሁሉ ማስጠንቀቂያ እንደሰጣችሁ ምስክሮች ናቸው። የተመረጡት ልጃገረዶች ወደ ቤተ መንግስት ለመግባት 1 ቀን ቀርቷቸው ነበር እና አማካ ደስተኛ ነበረች፣ ምክንያቱም በመጨረሻ ለ2 ጥሩ ወራት ከአሰልቺ የቤት ውስጥ ስራ ነጻ ትወጣለች። ጥሩ ምግብና በቂ ሻወር ትወስዳለች። በክፍሏ ውስጥ እንባዋ አገጯ ላይ እየወረደ ትንሽ ጸሎት አደረገች። አምላኬ ሆይ፣ ነፍሰ ጡር የሆኑትን በእጅህ አደራ እሰጣለሁ። በዚህ ቀዝቃዛ ዓለም ልጆቻቸውን ጥለው እንዳይሞቱ፣ ልጆቻቸውን እንዲያሳድጉ እናቶችን በህይወት አቆያቸው እና ልጆቻቸው እንደ እኔ ምንም ሳይበሉ እንደሚሰሩ አይሆኑ። እባክህ አምላክ ሆይ፣ ጥሩ ልብስ፣ ጥሩ ጫማ የሌለው ጓደኛ
አባትና እናት የሌለው እኔ ብቻ እኔ እያለች ረዝም ላለ ሰዓት ጸሎቷን አቋረጠችና አለቀሰች። እናም ነገ ወደ ቤተ መንግስት ስገባ ያንተ ፍቃድ በህይወት ይፈጸም ብላ ጨረሰች። ቀኑ ደረሰ እና ማቺ የሚያማምሩ የልብስ ጌጣጌጦችንና የቆዳ እንክብካቤ ምርቶቿን በሳጥን ውስጥ አስተካክላ ጨረሰች። አማካ ግን የሚያማምር ጌጥም ሆነ ልብስም አልነበራትም። ያላትን አሁን የለበሰችውን ልብስ ለመውሰድ ወሰነች። ለሷ ብቸኛና አስፈላጊው ነገር ከቤት መውጣቷ ብቻ ነበር። አማካ ማቺን ለመቀላቀል ወጣች። ፊቼም ውስጥ እንድትገባ አዘዘቻት እና አማካ ለመጀመሪያ ጊዜ ለምን ብላ ጠየቀች። ፊቼም በጣም ሞቅ ያለ ጥፊ ሰጠቻትና እንዲያለቻት ወደ ቤተ መንግስት መግባት ትፈልጊያለሽ? ከዛ ከጧት እስከ ማታ ድረስ ሳትመገቢ ልታሚ አንድ ቀሚስ ብቻ አስለብሳይ ምግብ ደግሞ አትሰጠኝም እያልሽ ልታወሪላችሁ አይደል? አንቺ ጠንቋይ። አማካ እማዬ እባክሽን ስትል ፍቼ አቋርጣ እሺ እኔ እናትሽ አይደለሁም። ያንቺ ሰነፍና ደካማ እናት ከመቃብር በታች ናት። ለእናትሽ የምትነግዳት ነገር ካለ ሄደሽ መቃብሯን ፈልጊ። እኔ እናትሽ አይደለሁም አለቻት። ከዛ ፊቼ ወደ ልጇ ዞር ብላ አማካን ከጠየቁሽ ንጉሱም ካህኑም ሽማግሌዎቹም እና አጠቃላይ የኡሚያ ሰዎች ሁሉም ወደ ሲኦል ይግቡ፣ ምንም አልፈልግም ብላለሽ በያቸው አለቻት። ልጇ ማቺን ወደ አማካ ዞር አለችና ውይ ምስኪን ልጅ እናት የለሽም አይደል ብላ ፌዘችባት። ከዚያም ሳጥኗን ይዛ ወደ ቤተ መንግስት ሄደች። አማካ ከቤት የመውጣት ተስፋዋ ጨለመ እና ለመጀመሪያ ጊዜ ራሷን ማጥፋት ፈለገች። ግን ሀሳቧን ለማስፈጸም እጇን በምንም ነገር ላይ መጫን አልቻለችም። ልክ በዚህ ቅጽበት አዶጎ ተከሰተችና ምን እንደተፈጠረ ጠየቀቻት። ፊቼም ምንም አልተፈጠረም፣ ወደ ቤትሽ ግቢ እመቤቴ አለች። ኦዳጎ አሁንም ፊቷን ወደ አማካ አዙራ ጓደኞቿ በቤተ መንግስት ሲሆኑ እሷ ለምንድን ነው እዚህ ያለችው? ደግሞ እስካሁን ልብስ አልለበሰችም፣ ምን እየሰራች ነው ብላ ጠየቀች። አማካ ድፍረቷን አግኝታ በእንጀራ እናቷ እንድትቀመጥ እንደተነገራትና እንዴት ከጠዋት እስከ ማታ በጥቂት ወይ ያለምንም ምግብ እንደምትሰራ በሁለት ቀን አንዴ ብቻ እንድታጠብ እንደምታደርጋት ሁሉንም ነገር ነገረቻት። ኦዳጎ ወደ ፊቼ ዞራ ሴትዮ ህሊናሽ የት ነው? ለዚህች ህይወት ፍትሃዊ ላልሆነበት ወጣት ልጅ ድጋፍ ምሰሶ መሪና እናት መሆን ሲገባሽ አንቺ ራስሽ የህይወቷ ቅዠት ትሆኚባታለሽ። እንዴት በአንድ ጣሪያ ስር ካልበላና ካልጠጣ ሰው ጋር እንዴት ትተኛለሽ? ያንቺ ልጅ ብትሆን እንዲህ አታደርጊም። በዚህ ሰዓት አማካ በጣም ተሰበረችና እባክሽን እማማ አሁን እንዴት ልሞት እችላለሁ? ምክንያቱም በዚህ መከረኛ ዓለም ውስጥ መኖር አልቻልኩም አለች። እማማ ኦጆም ሁለተኛ እንዲህ አትበይ፣ እድለኛ ልጅ ነሽ። ማቺም ይሁኑ ፊቼ ምንም ቢሉ ምን እጣ ፈንታሽ ምን መሆን እንዳለበት አምላክ ነው የሚያውቀው። ከዚያም ወደ ፊቼ ዞረችና በዚህ ሰዓት እንድትሄድ ካልፈቀድሽ እኔ በግሌ ሄጄ ለንጉሱ አሳውቃለሁ እና ልጅሽ ማቺን በፍጥነት ትባረራለች፣ ሁለታችሁም ከባድ ቅጣት ትቀበላላችሁ አለች። ፊቼም ለምርጫ ተቸገረች። ኦዶ መጀመሪያ ወደ ቤቷ ወሰደቻትና በደንብ መታጠቧን አረጋግጣ ጥቂት የልጇን ልብስ ሰጠቻት። አማካ በጣም አመስግና ወደ ቤተ መንግስት እንደደረሰች በሩ ተዘግቷል እና አማካ በቀስታ አንኳኳች። ጠባቂው በሩን ሲከፍት እባክህ እንዳትመልሰኝ ብላ ጠየቀችው። የእንጀራ እናቴ ልታስቆመኝ ሞክራ ነበር፣ ግን አምላኬ ለኔ ደረሰልኝ አለች። ዘበኛውም መልካም ዝም ብለሽ ጠብቂ፣ ምክንያቱም ንጉሱ ቀድሞ ከሌላ እንግዶች ጋር ስለተገናኘ በኋላ ከነሱ ጋር ቢያይሽ እቀጣለሁ። ጥቂት ሰከንዶች ብቻ ስጪኝ ሄጄ ልጠይቅ አለ። የበሩ ጠባቂ ንጉስ ዘንድ ሄዶ አንዷ እጩ የእንጀራ እናት ያዘገየችኝ አለች አለ። ንጉሱም ሴት ልጆቹ እንዳልተሞሉ ተነግሮኛል፣ ስለዚህ አስገባት አለ ንጉሱ። ጠባቂው አማካን ውጭ አግኝቶ በጣም እድለኛ ነሽ፣
ንጉሱ ከቀሩት እንግዶች ጋር እንድትቀላቀይ ፈቅዷል አለ። አማካ ቢያንስ ከእንጀራ እናቷ ጭቅጭቅ ለጊዜውም ቢሆን ስለተረፈች አምላኳን አመሰገነች። ንጉሱ ሴት ልጆቹ በአንድ ክፍል ውስጥ ሁለት እንዲሆኑ አዘዘ። ስለዚህ አማካና ዛራ አንድ ክፍል ተደረጉ። በስብሰባ ልጃገረዶቹ በቤተ መንግስት ውስጥ ራሳቸውን እንዲያስተዋውቁ ተጣሩ። እናም ማቺ ጀመረች፣ ከዛ ዛራ፣ ከዛ አማራ፣ በኋላ እና መጨረሻ ላይ ደግሞ አማካ ራሷን አስተዋወቁ። ንጉሱ በክፍሉ ውስጥ ሁለት እንዲሆኑ የፈለገበት ምክንያት አልተገለጠም። በሚስጥር ድብቅ ካሜራዎች በቤተ መንግስቱ ስልታዊ ቦታዎች ላይ ተገጥመዋል። አንድ ሳምንት አለፈ እና ልጃገረዶቹ ሁሉም ጥሩ ባህሪ አሳይተዋል እስከ ሁለተኛው ሳምንት ድረስ። ሁለተኛው ሳምንት ላይ እውነተኛ ባህሪያቸው ይገለጥ ጀመር። በማለዳ ተግባራቸው አማካ በጥሩ ሁኔታ ትወጣዋለች፣ ምክንያቱም ብቻዋን መስራት ስለለመደች። ማቺ በጣም ቀናችና አማካ ከቤተ መንግስት እንድትባረር የሚያደርግ ነገር ለማድረግ ወሰነች። አማኳ በበኩሏ ምንም አይነት ብጥብጥ አትፈልግም። ለሁሉም መመረር ታዛዥ ነበረች፣ ምክንያቱም ምንም አይነት ችግር ውስጥ መግባት ስላልፈለገች። ማቺ ስራ ፈታ ትቀመጣለች። ስራ ፈት አንዳንድ ጊዜ ወደ ኩሽና ትሄድና ሰራተኞቹ እንዲያግዟት ታደርጋለች። አማካ ደግሞ በሰራተኞቹ ፊት በጣም ዘና እያለች አርፎ ተርፎ እዚህ ሰራተኛ ሆኖ መቀጠርን ሁላ ተስፋ ታደርጋለች። ሚስት የመሆን ነገሩ ካልተሳካ ማለት ነው። 2 ወር እንዳለፈ ኦጌቺ በጣም ችግር ፈጣሪ ሆነች። ኢጆማ ደግሞ ሰው በማመናጨቅ በጣም ጠመዳለች። ንጉሱ ሴት ልጆቹ በአንድ ክፍል ውስጥ 2 እንዲሆኑ አዘዘ። ስለዚህ አማካና ዛራ አንድ ክፍል ይጋራሉ። በስብሰባ ልጃገረዶቹ በቤተ መንግስት ውስጥ ራሳቸውን እንዲያስተዋውቁ ተጣሩ። እናም ማቺ ጀመረች፣ ከዛ ዛራ፣ ከዛ አማራ፣ ከዛ ኦጌቺ፣ ኢጆማ፣ በኋላና በመጨረሻም አማካ። ንጉሱ በክፍል ውስጥ 2 እንዲሆኑ የፈለገበት ምክንያት አልተገለጠም። በሚስጥር ድብቅ ካሜራዎች በቤተ መንግስቱ ባለ ስልታዊ ቦታዎች ላይ ተገጥመዋል። 1 ሳምንት አለፈ እና ልጃገረዶቹ ሁሉም ጥሩ ባህሪ አሳይተዋል እስከ 2ኛ ሳምንት ድረስ። ኋላ ላይ እውነተኛ ባህሪያቸው ይገለጥ ጀመር። በማለዳ ተግባራቸው አማካ በጥሩ ሁኔታ ትወጣለች፣ ምክንያቱም ብቻዋን መስራት ስለለመደች። ማቺ በጣም ቀናችና አማካ ከቤተ መንግስት እንድትባረር የሚያደርግ ነገር ለማድረግ ወሰነች። አማካ በበኩሏ ለሁሉም መመሪያዎች ታዛዥ ነበረች፣ ምክንያቱም ምንም አይነት ችግር ውስጥ መግባት አትፈልግም። ማቺ ስራ ፈታ ትቀመጣለች። አንዳንድ ጊዜ ወደ ኩሽና ትሄድና ሰራተኞቹ እንዲያግቧት ታደርጋለች። አማካ ደግሞ በሰራተኞቹ ፊት በጣም ዘና ያለች ትሰራለች። አልፎ ተርፎም እዚህ ሰራተኛው ነው መቀጠሩላ ተስፋ ታደርጋለች። ያው ሚስትነቱ ካልተሳካ ማለት ነው። 2 ወር እንዳለፈ ኦጌቺ በጣም ችግር ፈጣሪ ሆነች። ኢጆማ ደግሞ ሰው በማመናጨቅ በጣም ተጠምዳ ነበር። ብዙም ሳትቆይ ተባረረች። የማቺ እናት ፊቼ በድብቅ ወደ ቤተ መንግስቱ በመግባት ለልጇ ማቺ ድብቅ ጽሑፍ አቀበለቻት። ማቺም ተለማምዳ ተዘጋጅታ ልዑሉ የሚመለስበትን ቀን ማግስት ወረቀቱን ምላሷ ስር ደብቃ ልታወራው ገባች። ወዲያው እንዴት አደርክ ልዑል ሆይ አለች። ልዑሉም ደስ ብሎት ነበር አነጋገሯ፣ ሞገስ ያለውም ነበርና ተሳበ።